ሀረግ ታሪክ ሰራች። ሁሉንም ሚስጥር ለሰላም እያንዳንዱን ነገረቻት። ቃል ተወረደች። እንግዲህ እናቷን ክዳ ነበረ። የቃል መጨረሻ አሁን ላይ ተመልሳ ወደ ጎዳና ማውጣት ነው። ምክንያቱ ደግሞ ወላጅ እናቷን እናቴ አይደለሽም በማለት ክዳታለች። ወላጅ እናቷ ሀረግ ግን ሳሚ የነገራትን እያንዳንዱ ሚስጥር ዲኤንኤውንም ጭምር እሷ እንደቀየረች ስለነገራት ቀጥታ መታ ለሰላም እንድትናገር አድርጓል። ሰላም ጋር መታ ሁሉንም ሚስጥር አፍርጣለች። ቃል መጨረሻዋ ከቤት መውጣት ሆኗል። ሰላም ያላመነችውን ነገር ነው የተከሰተው። እስካሁን ታዲያ ሰላም ልጄ መጠርጠር አልነበረብኝም፣ የዲኤንኤ ውጤት ምርመራው እንደገና ይደረግ ማለት የምስተት ነው፣ ልጄን አሳዘንኳት፣ እኔ ምን ሆኜ ነው ልጄ ላይ እንደዚህ የምጨክነው፣ ለምንድን ነው የምጠራጠራት በማለት እንግዲህ ስትጸጸት ነበረ። አንቺ ሁሌ እኔን መጠራጠር፣ ሁሌ እኔን ልጅ አይደለችም ማለት አይሰለችሽም? አሁን ሰልችቶኛል እያለች እንግዲህ ቃል እየተነጫነጨች ነበረ። አንዲት ሴትን ገዝታ በ10,000 ብር ወደ ቤት አንጥታለች። አክስቴ ናት የአሳዳጊ እናቴ እህት በማለት አንጥታለች። ታዲያ በብር የተገዛችው ሴትዮ ቀጥታ ወደ ቤት እንደመጣይ ሀረግ እዚህ መታ ረበሸቻችሁ አይደለ? በጣም ይቅርታ፣ እሷ አይምሯ እንደዚህ ተበላሽቷል፣ እብድ ናት፣ ለዛ ነው በማለት ስታስመስል ነበረ። ታዲያ ሰላም ይሄንን በሰማች ጊዜ ሀረግ እውነትም ታማሚ ናት ማለት ነው፣ ታማሚ ሰው ተናግሬ አስቀየምኩኝ ማለት ነው እያለች ስትጸጸት ነበረ። ቃል ታዲያ ይሄንን ድራማ አውቃ ነው እየፈጠረችው። ገንዘብ ከፍልሻለሁ መተሽ ይሄንን ብቻ በይልኝ፣ አክስት ነኝ በይልኝ ስላለቻት ታዲያ እሷን መታለኝ። ቃል መኝታ ቤቷ ሆና ሰላም ሄዳ ሰው ይፈልግሻል ስትባል ማን ነው እኔን የሚፈልገኝ ነበር ስትል የነበረው አክስትሽ ናኝ ብላለች ነው ያለችው። ማናት ደግሞ አክስቴ ብላ እንግዲህ ስትወጣ ልክ በድንገት ወደዛ ቤት እንደሄደች አስመስላ አክስቴ እንኳን ደህና መጣሽ፣ እንዴት ነሽ፣ እንዴት መጣሽ እያለች እንግዲህ ምንም እንደማያውቅ ስታስመስል ነበረ። መጨረሻው ግን ታዲያ አክስት ተብዬዋም በሀረግ ተቀጥቅጣ የተቀበለችውንም ገንዘብ አታ መጨረሻዋ የእሷም ውርደት ሆኗል። የሌባ ተባባሪ እንግዲህ መልሶ መዋረድ ነው ስራው። ሰላም ጤና ይስጥልኝ ውድና የተከበራችሁ የኢዶ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ቀጣዩን አደራ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮችን አብረን የምናይ ይሆናል። እስከ መጨረሻው ተከታተሉ። ቪዲዮውን ስትጀምሩ በላይክ ጀምሩ። ሀረግ እንግዲህ ታሪክ ነው የሰራችው። ሳሚ መቼም ቢሆን ይሄንን እውነታ ሳላጋልጥ አርፌ አልቀመጥም እንዳለው እንግዲህ ለሀረግ ሁሉንም ሚስጥር ነግሯታል። እዛው ቤት ውስጥ ቃል አጭበርብራ የሰላምን ገንዘብ ፈልጋ እንደተቀመጠች ልጅ ሳትሆን ልጅ ነኝ እውነተኛ ልጅ ብላ የዲኤንኤ ውጤቱንም እንዴት አድርጋ እንደቀየረችው ባይታወቅም እሷ እንደቀየረችው ጭምር ለሀረግ ነግሯታል። ታዲያ እሷን ሳላዋረድማ በጭራሽ ምንም አልሆንም ነበር ስትል የነበረው ይሄንን ጉዳይ በሰማች ጊዜ ላይ በጣም ተናዳ ነበረ። እራሷ ሁላ ነበረ የዞረው ከድንጋጤ የተነሳ የኔ ልጅ ሚጣ ይሄንን አደረገችው ነበር ስትል የነበረውና አዎ ይሄንን ሁሉ አድርጋለች። ተረጋጊ፣ አንቺ ግን ምንም መሆን የለብሽም፣ ልትረጋጊ ይገባል። እንደዚህ ስሜታዊ እንድትሆኚ ሳይሆን የነገርኩሽ ሁሉንም ሚስጥር ለሰላም እንድትነግሪያት ስለፈለኩኝ ነው ብሏል እንግዲህ ሳሚ። እሷም አረ ምንም አልሆንም፣ እሷንማ ሳላጋለጥ እችን ቅሌታ ምንም መሆን የለብኝም፣ እንዴት በዚህ ነሃል ታጭበረብራለች? እኔ በህይወት እያለው እኔ እንግዳ ሌላ ሴትን እናቴ ነሽ ብላ እንዴት ታጭበረብራለች? በማለት እንግዲህ በጣም ስሜታዊ በመሆኑ ወደ ሰላም ቤት ታቀናለች። እዛ ቤት እንግዲህ ሁለተኛ ተመልሼ አልመጣብሽም ያንቺን ህይወት እየበጠበጥኩኝ ከሆነ ብላ ነበረ። ከዛ ስትሄድ እያለቀሰች ሄደችው። እንዴ እንዳትከተይኝ፣ በህይወቴ እንዳትመጪ፣ ሁሌ ገልሻለሁ እያልሽ እያስፈራራሽ ነው ያሳደግሽኝ፣ ካልሆነ ይኸው ግደኝ ወይ ደግሞ በሰላም እንድኖር ተይኝ፣ እኔ ወዳለሁበት አትንጪ ብላ ቃል ስላባረረቻት እንግዲህ ዋጋ ከፍላ ያሳደገች እናት በዛን ሳት ላይ በጣም ነው የተሰማት። ቃል በልጅነቷ እናቷ ስትቆጣት እገልሻለሁ እያለች ስታስፈራራት ያሳደገቻትን እንደ ምክንያት አድርጋ ተጠቅማ አሁን ላይ እናትየዋን እንድትጸጸት ይሄ ያደረግኩት ተግባር ትክክል አይደለም እንድታዝን አድርጋ እንግዲህ ከቤት አባራታለች። ከቤት ያባረረቻት እናቷን የእውነት ጠልታ ሳይሆን ግዴታ እዚህ ጋር የጀመረችው ተንኮል ሊጋለጥባት ስለሆነ እናቷን በገንዘብ ምክንያት በዚህ ልክ ነው እንግዲህ አዋርዳ ክዳ ከቤት ያባረረቻት።
እንዳንቺ አይነት እናት እንዲኖረኝ አልፈልግም እስከ ማለት ደረጃ እንግዲህ ወልዳታለች። 9 ወር አርግዛ አመጣ ምናልባትም እዚህ እስከምትደርስ ድረስ ተንከባክባ አሳድጋት ለእናቷ እንደዚህ አይነት መልስ መመለስ አልነበረባትም። ምክንያቱም እናት ምንም ትሆን ምን እናት እናት ናት። ምንም መተኪያም መቀየሪያም ያላት አይደለችም። ሁሉም እናት ለልጁ መጥፎ ነገርን አያደርግም። ያው የሚጠቅማቸውን ነገር ብቻ ነው የሚያደርጉት። ቃል እንግዲህ ይሄንን አሁን ላይ ልትረዳው አትችልም። የሆነ ሰዓት ላይ ደግሞ ትረዳዋለች ማለት ነው። እያለቀሰች ነበር ታዲያ ሄደችው። እያለቀሰች በምትሄድበት ሰዓት ላይ ሰላም አይታታለች። ሰላም እንግዲህ እችን ሴት ከቤት አስወጭልኝ፣ በቤቴ መታ ልትሰድበኝ አይገባም፣ ለምን እንደዚህ ትናገረኛለች ነበር ስትል የነበረው ታዲያ ቃል ለሰላም ስለሚያማት ነው አይምሮዋን ስኳር፣ ግፊት እያለች የሀገር በሽታ ስትጠራባት ነበረ። እንደዚህ ስለሚያማት አይምሮዋን ስለሳተኝ ደግሞም ከጎዳና አንስታ ያሳደገችኝ እሷ ናት ነበር ስትል የነበረው። ታዲያ በተመሳሳይ ተቀጥራ የመጣችው ሴትም ከዛሬ 10 ዓመት በፊት ቃልን እህቴ ከመሬት አግኝታ ነው ያሳደገቻት። በጣም ነው የምትወዳት፣ እንደ ልጇ ነው የምትንከባከባት። እኔም ደግሞ እንደ አክስቷ ነው የምታየኝ፣ እኔም እንደ እህቴ ልጅ ነው የማያት በማለት እንግዲህ የአሳምናል ብላ ያሰበችውን ትወና ተውና ሄዳለች። ሰላም ታዲያ የዋህነቷ ያው የተወራውን ሁሉ ታምናለች እና አሁንም አምናለች። በቃ ሀረግን መሳደቤ፣ ሀረግን እንደዛ መናገር ስህተት ነው ማለት ነው። ወይኔ ትክክል አልሰራሁኝም። ለካ ስለሚያማት ነው፣ እሷ ወዳ አይደለም። ደግሞም ካሳደገቻት ላመሰግናት ነው የሚገባው። ልክ እንደ ልጇ ማለት እኮ ነው። ምን ሆኜ ነው እያለች እንግዲህ የራሷን ስትወቅስ ነበረ። ቃልም ይህንን ሁሉ የምትጫወትባት የሰላምን ማንነት ስለምታውቅ ልቧን በደንብ አድርጋ ስላወቀችው ቶሎ ሰዎችን እንደምታምንና ተመልሳም ደግሞ እንደምትጸጸት ስለምታውቅ ተጸጽታለች። እንግዲህ ማውራት ያለባትን አውርታ ያሳምናል የምትለውን ተናግራ ሄዳለች። ቃልም ልሸኝሽ በማለት ወጥታለች ተከትላ። የዚህን ሰዓት ታዲያ ወይዘሮ ሰላም አይ እኔም ቆይ ተከትዬ ካራቁ ሀረግን ይቅርታ እንድጠይቅልኝ ልንገራት ነበረ ስትል የነበረው ትክክል አልሰራውኝም፣ ጥፋትን አጥፍቻለሁ እያለ የራሷን እየወቀሰኝ ነበረ። ታዲያ ራቅ ብለው ሄደው ገንዘቡን 10,000 የተነጋገረችውን 2,000 ብር ሰጥታ ሌላውን በአካውንት እንደምታስገባላት ለሀረግ ነግራታለች። ቃል ይሄንን ታዲያ ገንዘቡ ስትሰጣት ሰላም እየተመለከተች ነበረ። ሀረግ ግን የተነጋገርንበት እኮ 10,000 እንጂ 2,000 አይደለም ነበር ስትል የነበረው። አዎ ካሽ ያለው እጄ ላይ 2,000 ብቻ ነው፣ ስለዚህ ሌላውን አስገባልሻለሁ ችግር የለውም ብላታለች። ገንዘብ ስትሰጣት የተመለከተችው ሰላም አዝናላት ስጦታ የምትሰጣት እሷን መርዳት የፈለገች እንጂ የመሰላት እንደዚህ በገንዘብ ተገዝታ የመጣቸው አልመሰላትም። ያ ደግሞ በጣም አስደስቷታል። ለተቸገረ ሰው አዝና ገንዘብ እየሰጠች ነው ልጄ የሚለው ነገር ሰላምን አስደስቷታል። ሰላም ያው ቀልብ ያላት ናት፣ የዋህ ናት። ደግሞ የዋህነቷ በጣም እየጎዳት ይገኛል። የራሷ የሆነውን ነገር እያሳጣት ነው የሚገኘው። እሷ በየዋህነቷ ልጇ ያልሆነች ሴት ቤት ውስጥ እየኖረች ልጇ ደግሞ ብሌን የቤት ሰራተኛ ሆና በቃል እየተንገላታች እና እየተሰቃየች ትገኛለች ማለት ነው። ግን ታዲያ ይህንን እውነታ ለማውጣት ዛሬም ነገም እየተጋና እየሰራ ያለው ሳሚ ተስፋ ባለመቁረጥ ብሌንን እያገዘ ይገኛል ማለት ነው። ብሌን በመናደድ እንግዲህ ዳግምን ስለመታው ማን ስለሆንክ ነው ዳግም ላይ እጅክን የምታነሳው በማለት ሄዳ በጥፊ መታዋለች። እኔ አንቺ ላይ እጄን አላነሳም፣ ምክንያቱም አፈቅርሻለሁ፣ እወድሻለሁ። የፈለግሽውን ብታረጊም ብትመቸኝም ልናገርሽ አልችልም፣ ምክንያቱም አፈቅርሻለሁ። አንቺ ደግሞ ይህን ላትቀበይ ትችያለሽ። እኔ ለአንቺ የምፈልጊውን የሚያስፈልግሽን ነገር እንድታገኝ ያጣሽውን እንድታገኝ እናትሽን ንብረት እንዲኖርሽ ቤት እንዲኖርሽ የተቀማሹ ሁሉ እንዲመለስልሽ ለአንቺ ዛሬም ነገም እለፋለሁ። ይሄን ደግሞ እስከ መጨረሻ ድረስ እሄድበታለሁ። አንቺ ላትፈልጊ ትችያለሽ፣ እኔን ግን ማስቆም አትችኝም ብሎ እንግዲህ ሳሚ በቆራጥነት ለብሌን ነግሯታል ማለት ነው። ዳግምንም ደግሞ በጥፊ እንደዛ የመታበትን ምክንያት ይሄ ሴታ ሴት መጥቶ ነገረሽ ወይ ነበረ ሲላት የነበረው። በወንዶች መሀል መጣላት ያለ ነገር ነው፣ ደግሞ ለአንቺ መናገር አይጠበቅበትም። እኔ በሆን ለአንቺ አልነግርሽም ነበር ነው ሲላት የነበረው እና በእርግጥ ዳግም ለብሌን አልነገራትም። ዳግም የነገረው ለጓደኛው ነው። ጓደኛው ደግሞ ቀጥታ ሳሚ የሚባል ሰው ታውቂያለሽ ወይ ብሎ ለብሌን ነግሯታል። እንዴት ትማታለህ? ማን ስለሆንክ ነው ብላ እንግዲህ በጥፊ ብትመታውም ያው ምንም ሊላት አልቻለም።
ራሱ ነው ከአቅሜ በላይ እየተፈታተነኝ። ለአንቺ ብዬ ተቀይሬ ነበረ፣ በመነጋገር የማምን ሰው ሆኜ ነበር። አሁን ግን ትዕግስቴን ተፈታተነኝ። ደግሞ እኔም ለክብሬ የምጨነቅ ሰው ነኝ። ክብሬ ሲነካ አልወድም። ስለዚህ መታወት ከአንቺ ላይ አልፎ እንዲቀመጥ ፈልጋለሁ እያለ ይገኛል። ግን ከአንቺ የተወሰደውን ሁሉ አስመልሳለሁ። እናትሽን ቤት ምን ንብረት ሁሉ ነገሩ አስመልሳለሁ። አንቺ ፈለግሽ አልፈለግሽ ይሄ የኔ ጉዳይ ነው ብሎ እንግዲህ ቁርጥ አድርጎ ነግሯታል። እሷም እንግዲህ ዝምን ያለችው ከዝምታ ውጪ ሌላ መልስ የላትም። ታዲያ ሀረግ ቃልና አክስት ተብላ የመጣችው የእናቷ ጎረቤቷ ማለት ነው። እንግዲህ ጎረቤቷ ናት አክስት ነኝ ብላ ሄደችው እና ሲያወሩ ስለሰማቻቸው እዚህ ምን ትሰራለች እመቤት ነው ያለችው። እመቤት ደግሞ እዚህ ምን ትሰራለች ብላ ስታዳምጥ ነበረ። ታዲያ ገንዘቧን ተቀብላ ሰው ሽቶ፣ እጣን መዓዛው ደስ ይላል፣ መዓዛው በጣም ያምራል ይላሉ። እንዲህ የብር ሽታ ነው እንጂ በጣም ደስ የሚለው አላለችም። እውነቷን እኮ ነው። ግን የብር ሽታ ነው ደስ የሚለው አለች። ብሩ ካለ እጣኑም ሽቶም መንጣት ስለሚችል ብርን እያሸተተች እንግዲህ 2000 ብሯን ይዛ በጣም እየተደሰተች ነበረ። ገና ሌላውን ደግሞ ትጨምርልኛለች፣ ሌላውን ራሱ ባሰጠኝ እኮ ለኔ ይሄ ትልቅ ገንዘብ ነው እያለ እንግዲህ በጣም ተደስታ ነበረ። ታዲያ ደስታዋ ሳያልቅ መንገዷን እየተጓዘች ባለችበት በሌላ አቋራጭ መንገድ ወይዘሮ ሀረግ ከች ብላባታለች። እንግዲህ ገና ስታያት ነው ወይኔ ገደለችኝ፣ በቃ ሰምታለች አይታናለች ማለት ነው፣ ልጆችን ሳልሰናበት በቃ መሞቴ ነው በማለት በዚህ ነሃል ደረጃ ነው እንግዲህ ሀረግ የምትፈራው። ሀረግ ኃይለኛ ናት። ደንግጣ ነው ስትቆም የነበረው። እንደደነገጠችውም እንግዲህ አልቀረላትም። ደም በደም እስከምትሆን በቦክስ እና በቴስታ ወንድ ልጅ በቴስታ እና በቦክስ እንደሚማታው ቅጥቅጥ አድርጋ እስከሚነስላት ድረስ። ከዛ በኋላ በእኔን ላይ እንዴት ታደርጊያለሽ? እኔን ነው ወይ እብድ ናት ብለሽ የምታስወሪው? በዚህ በገንዘብ እኔን ለወጥሽኝ ወይ ብላ እንግዲህ ያ የተመካችበት ከሽቶና ከዕጣን ይበልጣል ያለችው ገንዘብንም ሀረግ ተቀብላ እንግዲህ ቀጥታ ወደ ሰላም ቤት ነው ያቀናችው። ሰላም ቤት ስትሄድ ታዲያ ሰላም ያው አንቺ ልክ ነበርሽ፣ እኔ ነኝ ጥፋተኛ በማለት ይቅርታ እየለመነቻት ነበረ። እንግዲህ ቃልን መቼም ቃል እዛ ቤት ውስጥ የሰላም መጫወቻ አሻንጉሊት ሆናለች። ድንገት እንግዲህ ስትገባ ሀረግ በጣም ነው የደነገጠችው ቃል። ምክንያቱም አልመጣም ከዚህ በኋላ ብላ ስለነበረ ማለት ነው። ግን መጣይ ተመልሳ እድሜ ለሳሚ ያልነገራትን መረጃ በሙሉ ነግሯት ተመልሳ ሄዳለች ማለት ነው። ደነገጠች፣ ተፋጠጡ። ምን አይነት ውሸታም ነሽ አንቺ! ደግሞ እመቤትን ምን ልታረጊ እዚህ ያመጣሻት? እንዲህ እመቤት አክስቱ አይደለች ወይ እህትሽ አይደለች ወይ? ብትመጣ ምን ችግር አለው ነው ያለችው ሰላም። ኧረ እህቴ አይደለችም እመቤት፣ እህቴ ሳትሆን ልክ እንደዚች እንደ ቃል የምታጭበረበር ሌባና ውሸታም ለገንዘብ ያደረች ሴት ናት። ይሄው በዚህ ገንዘብ ነው ቀጥራ ያመጣቻት ብላ እውነቱን ፍርጥ ነው ያደረገችው። በዛን ሰዓት ታዲያ ሰላም በጣም ነው የደነገጠችው። እንዴ ምን ማለትሽ ነው? እንደዚህ ሆኖ እንዴት ቃል ይሄንን አደርገሻል ነበር ስትላት የነበረው። ያው ቃል መዋሸት ልማዷ ስለሆነ እኔ የምን ብር አልሰጠዋት ነው ያለችው። ታዲያ ገንዘቡ ስትሰጥ ግን ሰላም አይታለች። ገንዘቡ ስትሰጭማ አይችሻለሁ፣ ውሸት አይሰለችሽም ወይ? አንቺ ሁልጊዜ ትዋሻለሽ ወይ ነው ያለቻት። በጣም ነው የተናደደችባት። ገንዘብ እኮ ስትሰጪ አይቻለሁ፣ እኔ ግን ገንዘቡን ስትሰጫት ልትረጃ ፈልገሽ መስሎኝ እንጂ በገንዘብ ገዝተሽ እንዳመጣሻት አላወቅኩኝም ነበር ነው ያለችው። እመቤት አክስቷ አይደለችም፣ የኔ እህት አይደለችም። እንደዚች አይነት እህት ሊኖረኝ አይችልም፣ ደግሞም የለኝም ብላለች ማለት ነው። ከዛ ታዲያ አስቀድማ ዶክተሩ ጋር ደውላ የዲኤንኤ ምርመራ ያው በድብቅ ሊያደርጉ ተስማምተው ስለነበረ ያንን በቃ እንዲያውም እኔ ከዚህ በኋላ አመኘሻለሁ ቃል አልጠራጠርሽም፣ ምንም ነገር ልልሽ አልችልም። ዶክተሩ ጋር በቃ ነው ይቅርታ አድርግልኝ፣ ቁጭ እንበልና ልደውልለት ምርመራው ይቅር ልበለው ብላ እንግዲህ ዶክተሩ ጋር ደውላለች። ዶክተሩ ጋር ስትደውል በኃይሉና ዶክተሩ ደግሞ በኃይሉን በራሱ መንገድ እያጣራ ስለነበረ የዲኤንኤ ምርመራው መቅረት እንደሌለበት ከዶክተሩ ጋር እያወራ ነው። ሰላም ታዲያ በዚህ ሰዓት ስትደውል የዲኤንኤ ምርመራው እንዲቀር ፈልጋለሁ፣ በቃ አስፈላጊ መስሎ አልታየኝም፣ ይቅር ብላ ለዶክተሩ ነግረዋለች። በዚህን ሰዓት ነበረ እንዲያውም የገባችው ሀረግና ሀረግ በገባችበት ሰዓት ላይ ነው ስልኩን እያወራች ባለችበት ሰዓት ላይ
ሀረግ ስትገባ ስልኩን አቋርጣለች። በቃ ይቅር ብትልም መጨረሻ ግን ይሄንን ስትሰማ ነቅረት እንደሌለበት ደግሞ ደግማ ተናግራለች ማለት ነው። ምክንያቱም በቃ እየዋሸች ነው በማለት ቃልን ግን ሀረግ አፋጣታለች። የዲኤንኤ ውጤቱን ምን አድርገሽ ነው የቀየርሽው? እንዴት አድርገሽ ነው የቀየርሽው? እንድትነግሪኝ ፈልጋለሁ እያለቻት ነበረ። እንድትነግሪኝ ፈልጋለሁ እንዴት አድርገሽ እንደቀየርሽው? ምንድን ያደረግሽው? አንቺ ውሸታም! እንዴት እንደዚህ ታደርጊያለሽ? ልጅ ያልሆንሽውን ልጅ ነኝ ብለሽ እንዴት ትገቢያለሽ? እያለች እንግዲህ እያንዳንዱን ሚስጥር ሰላምንም የምነግርሽ ነገር አለኝ፣ ሰላም ነይ ቁጭ በይ ነበረ ስትላት የነበረው እንግዲህ ሁሉንም ለሰላም ፍርጥርጥርጥ አድርጋ ነግራለች። ከዚህ በኋላ እንግዲህ ቃል መጨረሻዋ ምን ይሆናል ካልን የቃል መጨረሻ ጎዳና መውጣት ነው። ምክንያቱም እናት አለኝ ብላ ወደ እናቷ መሄድ አትችልም። እናቷን በዛ ልክ አዋርዳ ከቤት አስወጥታታለች። እናቴ አይደለሽም ብላ ክዳታለች። ስለዚህ ይህንን ሁሉ ያለቻትን ሴት እናት ከዚህ በኋላ እናት አለኝ ማለት አትችልም። አዋርዳታለች። በሰው ፊት ከፍና ዝቅ አድርጋታለች። እናቴ አይደለሽም ብላ ክዳታለች። እና በዚህ ልክ ክዳ ሰላምን ደግሞ ከዚህ በኋላ እናቷ አይደለችም። ያው እውነቱ ወጥቷል። ብሌን እንግዲህ ትክክለኛ እናቷን በሳሚ አማካኝነት እናቷን ያጣችውን ነገር ሁላ ታገኛለች። ሳሚ የእውነት በጣም ብሌንን እየተባበረ ነው የሚገኘው ማለት ነው። እሷ ባይገባትም እሷ በእርግጥ ያው የምታፈቅረው ዳግምን ስለሆነ ምንም ማድረግ አይቻልም። ካፈቀረችው ጋራ መኖር ያለባት መከልከል የለባትም። እንግዲህ ለምን ዳግም ይሄንን ውለታ ስለዋለላት፣ ፍቅርና ውለታ ደግሞ የተለያየ ነገር ነውና ሳሚ በመልካምነት ብቻ ይሄንን ተግባር ማድረግ አለበት። አላፈቀረችውም ማለት የእሷ የሆነውን ነገር የሚያውቀውን እውነታ ከማውጣት ወደ ኋላ ማለት የለበትም። ምክንያቱም ፍቅር ሌላ ጉዳይ ነው፣ ይሉንታ ደግሞ በዚህ ውስጥ ሊኖር አይገባም። እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበረ። እውነት ለመናገር አደራ አስተማሪና ተወዳጅ ድራማ ነው። ቀጣዩ ደግሞ ብሌን እናቷን የምታውቅበት ጊዜ እንደሚሆን ተስፋ አደርጋለሁ። የዲኤንኤ ምርመራውም ኦልሬዲ ሊደረግ ነው ማለት ነው። አሁን ላይ ከእንደገና ሊደረግ ነው። ስለዚህ እውነታው ይወጣል። በኃይሉ ግን ያው ቃልን ለመበቀል እንጂ ለሰላም አስቦ አይደለም። በዚህም አለ በዛም አለ ግን ዋናው እውነቱ መታወቁ ነው የሚፈለገው ማለት ነው።